እንግዶች ይዘናል። ዛሬ በዚህ ስቱዲዮአችን እንግዶች ይኖሩናል። እንዴት ነው ወይዘሮ ደመቀች አጎናፍር ከባለቤቱ ጋር እንዴት ነው የሚያሳልፉት? አመት በዓል እንዴት ነው የምታሳልፉት? እስኪ መቼም የኛ ትዳር ጎረቤት የቀናበት ሰው የነሱን ትዳር ምን ነው በሰጠን በእውነት በአምሳል እንደው አብርሃምና ሳራ ቁርጥ ነው የሚለው። ተዛዝነን ተሳስበን እኔ ድምፅ አይሰማ እሳቸው ድምፃቸው አይሰማ እግዚአብሔር የተባረከ ትዳር ነው የሰጠን። በእውነት በቃ ተዛዝነን ነው የምንኖረው እና በጣም ጥሩ ነው። እኔ አንቺን ያገባሁ ቀን እግዚአብሔር ይቅር ይበለኝ መቼም ወርዶ እንደጨበጠኝ ነው የምቆጥረው ነው የሚሉኝ እርሳቸው። እኔም እንደዚሁ እንደመቤቴ ማርያም ወርዳ እንደጨበጠችኝ ይቅር ትበለኝና ተባብለን ተስማምተን ነው የምንኖረው። እሺ እንግዲህ መልካም አመት በዓል እንዲሆንላችሁ እንመኛለን። እንግዲህ ባለቤቱ ትዳራችን ያስቀናል፣ ጎረቤት ሁሉ የነሱን ትዳር በሰጠን ምንድነው ምን አለበት እግዚአብሔር ብሎ የጥሩ ትዳር ተምሳሌት አድርጎ ነው የሚወስደን እያሉ ነው። እና ደግሞ ተሳስበን ተዛዝነን ነው የምንኖረው። በዛ ላይ ደግሞ እኔ በሰፈር ውስጥ ድምጼም አይሰማም፣ እሳቸውም ቢሆኑ እንደዚሁ ድምጻቸው አይሰማም እያሉ ነው አሁን ለኛ አስተያየታቸውና እንትናቸውን የሰጡን። እንዴት ነው ይሄ ነገር? እኔ እኮ የምለው ለምን ይዋሻል? ለዚህ ትውልድ ውሸት ነው ማስተማር ያለብን። አሁን የምትለው ባል ሌላ እንዳላት እንጂ እኔ በበኩሌ ጭራሽ ድምፅ አይሰማም አለች። ድምፅ አይሰማም። የኔ ልጅ ልንገርህ፣ እሷ ማለት በእውነት ለምን ይዋሻል? መዋሸት የለበትም። ድምፅ አይሰማም ላለችው ነገር እሷን ሾፌርና ብልጭ ብልጭ የሚለው ነው እንጂ የሚጎላት አምቡላንስ ማለት ነች። ደግሞ ተዛዝነን ነው ተሳስበን ነው የምንኖረው ይባላል። ለምን ይዋሻል? ለምን ይዋሻል? እንኳን ልታዝንልኝ ቀርቶ ማዕድ ላይ እንኳን አንድ ላይ ቀርበን እኔ እኮ በስማም እንዳልኩ ተመስገን ነው የምለው። ውጭፍ ነው ወዲያው ምን በላህ የለ ምን ጠጣህ የለ አዝንላ። ለምን ይዋሻል? ለምን ይዋሻል? ተዛዝነን ነው። አሁን እንግዲህ ያለፈው ክረምት ነው እንግዲህ ያለፈው። እንኳን ልታዝንልኝ ቀርቶ እንግዲህ ቤቱ ማለት 13 ጸጋ የፀሐይ ጸጋ የተባለው የኛ ቤት ማለት ነው። ክረምትም ፀሐይ አለ፣ በጋም ፀሐይ አለ። ታዲያ ምንድነው የምታደርግልኝ? እንኳን ልታቅፈኝና አዝናልኝ ጋቢና ብርድ ልብስ ልታለብሰኝ እንደ ሳፋ ደግናኝ ነው የሚያንጠበጥበው ላይ እኔን የምንተኛው። ለምን ይዋሻል? ለምን ይዋሻል? አሃ ታዲያ እንዴት ነው እሳቸው የሚሉት? እንግዲህ እሳቸውን እኔን ያገቡ ቀን በቃ በእውነት እግዚአብሔር ወርዶ እንደጨበጠን የምትቆጥ ማ ለምን ይዋሻል? እንደውም የዛን ቀን እኔ በእውነት የድሩ መኪና ቢሰጠኝና ተዘመዶቻቸው ተብሎ እላይ ተጽፎ በሱ ባገባ ይሻላል።